ነዓም አሕባቢ እስኪ ዛሬ ትንሽ አስተማሪ የሆነን ምሳሌ ላሳያችሁና ከዛ በኋላ የእናንተ ምርጫ ደግሞ በራሳችሁ የምትወስኑ ይሆናል። ሱብሃንአላህ ይሄ ምሳሌ የማሳያችሁ አቅል ላለው ሰው ለሚያስተጋባ ሰው በጣም አስተማሪ የሆነ ምሳሌ ነው። ፈያ አሕባቢ ጦብዓን እንደምናየው በዲናችን ግማሹ ሰው ጃሂል ነው፣ ግማሹ ዓሊም ነው። ግማሹ ይማራን፣ ግማሹ ደግሞ አይማራም። طيب የሁለቱን ልዩነት በምን አይነት መልኩ ምሳሌ አድርጌ ላስረዳችሁ? የሁለቱም ልዩነት ምሳሌ ማስረዳችሁ ሱብሃንአላህ በጣም አቅል ላለው ሰው የሚረዳና የሚያስተምር የሆነ ምሳሌ ነው። ፈያ አሕባቢ ዓሊም የሆነ ሰው ማለት ነው። ዓሊም የሆነ ሰው መንገዱን ቀጥ ብሎ እያየ ችግር ሳያገኘው አንዴ ወዲህ ሳይል በቃ መንገዱን አውቆትን ያለ ሐሳብ ያለ ጭንቀት ቀጥ ባለ ብርሃን የሚጓዝ ሰው ነው። ልክ ዓሊም ይኸው ጃሂል የሆነ ሰው ደግሞ ልክ አንድ ሰው መንገድ ወጥቷል፣ ነገር ግን መንገዱን አያውቀውም፣ የሚሄድበትን መንገድ አያውቀውም፣ የት እንደሚያደርሰው አያውቀውም፣ ትክክለኛው መንገድ ይሁን አይሆን አያውቀውም። አንዳንድ ሰው ሲያገኝ ይጠይቃል። ለምሳሌ አንዳንድ ሰው ያገኝ ይሄ ሐራም ነው ይሄ ሐላል ነው እያለ የሚያመላክተው ያገኛል። አንዳንዴ ደግሞ ጭራሽ ይሄ ሐላል ነው ይሄ ሐራም ነው የሚለውም ሰው የለም። በመልካምም ነገር በትክክለኛው መንገድ የሚያሳየው የለም፣ መጥፎውንም መንገድ የሚያሳየው የለም። ተምታትቶበትና በጭንቀት ላይ ይኖራል። የነዚህ የሁለቱ ሰዎች ምሳሌ ልክ አይን ያለው ሰው እያየ የሚሄድና እውር ሆኖ ሰው የሚመራው ሰው ወይም እውር ሆኖ መሪ የሌለው ሰው ይሄ ነው ምሳሌያቸው። ፈያ አሕባቢ እናንተ ማንኛውም መሆን ትፈልጋላችሁ? አሁን እዚህ ላይ ዋናው ነገር እዚህ ላይ ነው። እናንተ አይን ያለው ሰው ሆናችሁ መሄድ ነው የምትፈልጉት ወይስ እውር ሆናችሁ ተምታትቶባችሁ ዝም ብላችሁ መሄጃታችሁ የሚመራችሁ አጥቶ ይሄ ነው ቀጥተኛው መንገድ ብሎ የሚያሳያችሁ አጥታችሁ ይሄ መጥፎ መንገድ ነው፣ ይሄ እዚህ ጎርባለው ሾሃለው፣ ይሄ ሐራም ነው፣ ይሄ ሐላል ነው ብሎ የሚያሳያችሁ አጥታችሁ ተምታትቶባችሁ መሄድ ነው የምትፈልጉትኝ? በምን አይነት መልኩ ምርጫችሁ እንግዲህ የእናንተ ምርጫ ነው ፈያ አሕባቢ ነው ወይስ ደግሞ አንድ መሪ መጥቶ እስከሚመራችሁ ድረስ ነው የምትጠብቁትኝ? ለምሳሌ አንድ ሰው ጃሂል ነው አያውቅም፣ የሆነ ዳዒ መጥቶ ያንን ሰውዬ ይሄ ኸይር ነው ይሄን ስራ ይሄን መጥፎ ነገር ተከልከል ብሎ እስካልከለከለው ድረስ ዝም ብሎ በዚያው በጥመቱና በጨለማው ጉዞ ይጓዛል። እንግዲህ ይሄ ነው ምሳሌው ፈያ አሕባቢ። መማር ከፈለጋችሁ ይኸው እንግዲህ የሁለቱ ልዩነት ይሄ ነው። በመሐይብነት ሆኖ መቀጠል፣ በጅህልና ሆኖ መቀጠል የነዚህ እና በእውቀትህ በራስህ ተምረህ መሄድ ዲንህን አውቀህ ኸይሩን ነገር እየሰራህ መጥፎውን ነገር እየተከለከልክ መጓዝ የሁለቱ ልዩነት ይሄ ነው። እንግዲህ ከሁለቱ መምረጥ ያለው መቼም አቅል ያለው ሰው ማንኛውም መሆን እንደሚፈልግ ቀላልና መረዳት የሚቻል ነገር ነው። ፈያ አሕባቢ ሀዛ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።